ሰላም ጤና ይስጥልኝ እንዴት ናችሁ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ ዛሬ ደግሞ ይዤላችሁ የመጣሁት በጣም በሚደክመን ሰዓት ምንም ስራ መስራት በማንፈልግ ሰዓት ልናዘጋጀው የምንችለውን ምሳ ነው በጣም ቀላል ነው ጊዜም አይወስድም እናንተንም አያስለፋም እና አሁን እሱን ይዤላችሁ የመጣሁት ከዚህ በፊት የሰራሁት ቪዲዮ ላይ አንድ ቪዲዮ ላይ በጣም ብዙ ሰው ጨው ታበጃለሽና ጨው አታብጂ የሚል አስተያየት ደርሶኛል እስካሁን ድረስ እኔ እየሰራኋቸው ያለው ምግብ ላይ እኛ ስንበላው እንግዲህ ምንም አይነት ጨው የለውም እንዴት እንደሆነ አላውቅም ቪዲዮ ላይ እየታያችሁ ያለው እና ላለማብዛት ሞክራለሁ ለኛ ግን ስንበላው ጨው በዝቶበት አያውቅም ለሰጣችሁኝ አስተያየት ግን በጣም ነው የማመሰግነው ሁላችሁም እና ለማስተካከል ሞክራለሁ አሁን ወደ ቪዲዮ ላለው አብራችሁኝ ነው እሺ ለመስራት የሚያስፈልገን አንድ ሽንኩርት ነው አንድ ራስ አነስ ያለ ሽንኩርት እኔ የምጠቀመው ይሄኛው ነው ሽንኩርታችንን ካጠብን በኋላ ተለቅ አድርገን ነው የምንከትፈው ማድቀቅ አይጠበቅብንም ስለዚህ እንደዚህ ነው የምንከትፈው ልክ እንደዚህ ሌላው የሚያስፈልገን 4 ራስ ነጭ ሽንኩርት ነው 4 ራስ ነጭ ሽንኩርት እሱንም አንከትፈው እንልጣውና አጥበን መጨመር ነው እናንተ ከፈለጋችሁ ከዛ በላይ አድርጉ እኔ ግን የተጠቀምኩት 4 ነው እንደዚህ ሽንኩርታችንን ካጠብን በኋላ ሳንከት አንድ ላይ እናደርጋለን እና በመቀጠል መጋገሪያ ያስፈልጋል እና እዚህ ጋር ባለፈው ሳረግ እንዳያችሁት ሽምብራውን ዘብዝፌ አሳድረዋለሁ እና ሽምብራ የምንፈልገውን ያህል ዘብዝፈን እናሳድራለን እንደዚህ ኮን ነው እናጥለን እንጨምራለን የምንጋግርበት እቃ ላይ ሽንኩርቱን እንጨምራለን እኔ ሽምብራውን ያሳነስኩት ያው ብዙ ልጆች ስለማይወዱ ነው ከፈለጋችሁ ግን ጨመር አድርጉት ያው ልጆች የሚበሉት ሆነ ግን አነስ ብናደርገው ጥሩ ነው እንዲበሉልን ሌላው መጠቀመው ነው ብሮኮሊ ነው ብሮኮሊኑን መተው ትችላላችሁ ካገኛችሁ ግን ብትጨምሩበት ያው ቆንጆ ነው የሚሆነው ካላገኛችሁ ግን ተው ችግር የለውም ብሮኮሊ ለሁለት ሰንጠቅ አደርጋለሁ ብሮኮሊኑን እኔ አንድ ራስ ነው የተጠቀምኩት ብሮኮሊ እንዳልኳችሁ ከፈለጋችሁ መተው ይቻላል ብሮኮሊኑን ካጠብን በኋላ እናደርጋለን ሌላው የምጠቀመው ቼሪ ቶሜቶ ነው እና ትንንሿን ቲማቲም እኔ የምጠቀመው ይሄኛውን የምታዩትን ነው የምትፈልጉትን ያህል መጠኑ እናደርግና እኔ ሁሉንም ነው የምጠቀመው 167 ግራም ነው የሚለው ሁሉንም ነው የምጠቀመው ብዛቱን ያው እናንተ እንደምትሰሩት አድርጉት ቲማቲሙን ካጠብኩ በኋላ አንከትፈው እንዳለ ነው የምጨምረው ልክ እንደዚህ ሁሉንም ካዘጋጀን በኋላ እዚህ ጋር መጨመረውን ቅመማ አዘጋጅቻለሁ እንደምታዩት እናንተ የምትፈልጉትን ቅመማ አድርጉበት እኔ የተጠቀምኩት ነጭ ሽንኩርት ዱቄት ነጭ ሽንኩርት ቁንዶ በርበሬ የተፈጨ ኮረሪማ የተፈጨ የጥብስ እንጨት እና ጫው ይሄን ደግሞ ኒትሪሽኒስት ነው ባለፈው ስጠቀም አይታችሁኛል እሱን አረግበታለሁ ሁሉንም ጨምሬ በደንብ ለውሰዋለሁ ትንሽዬ ዘይት እናረግበታለን አንድ ሾርባ ማንኪያ የሚያህል ይበቃል ይሄንን እያዘጋጀን ኦቨናችንን በ350 ማሞቅ አለብን እሺ አሁን ኦቨናችን ደርሷል ኦቨን ውስጥ ከተን እናበስለዋለን ታዩት ውሃ ጥጃለሁ ውሃው ላይ ትንሽ ጨው አረግበታለሁ እሺ አሁን ውሃችን ፈልቷል ፓስታችንን እንጨምራለን መኮረኒ መጠቀም እንችላለን እኔ የተጠቀምኩት ፓስታ ነው
ፓስታውን ያው ኖርማሊ ካርቶኑ ላይ እንደሚናገረው ማብሰል ነው። እንደምታዩት ፓስታችንም ደርሷል። ያዘጋጀነው ሁለቱም ደርሷል። እንደወጣ ነው ወዲያው ነው የምንጨምረው ትኩሱን። ስለዚህ እዚህ ላይ እንጨምረዋለን። የምትፈልጉትን ያህል ፓስታው መጨመር ነው። ያየን መጨመር ስለምንችል ችግር የለውም። ማብዛት አይጠበቅብንም መጀመሪያ ስንጨምረው። ሌላው እኔ ስፒናች አደርግበታለሁ። ቤዝል መጨመር ትችላላችሁ። ጎመን ማድረግ እንችላለን። እኔ ስፒናች ነው የተጠቀምኩት። የምትፈልጉትን ያህል ስፒናች አድርጉበት። ልክ እንደዚህ ካደረግን በኋላ እንለውሳለን በደንብ። ስፒናቹ ቶሎ ስለሚበስል ለዛ ነው ከላይ የጨመርኩት። አብሬ ካበሰልኩት ይቃጠላል። በደንብ መለወስ አለብን እስከሚቀላቀል ድረስ። እንደዚህ በምታረቁ ሰዓት ነጭ ሽንኩርቱን፣ ቲማቲሙን ፍርስስ ይላል። እንደምታዩት ቆንጆ ሆኖ ተለውሷል አሁን። ስለዚህ እንግዲህ እናቀርብና ምን እንደሚመስል እናያለን ማለት ነው። እንደምታዩት ይሄን ይመስላል እና በጣም ቀላል ነው። ሲደክማችሁ እንደዚህ ሰርታችሁ ማዘጋጅታችሁ መመገብ ነው ማለት ነው። በጣም ቆንጆ ነው። በዛ ላይ ደግሞ ለጤና በጣም ቆንጆ ነው። በጣም ተስማሚ ነው። ያገባን ነገር እንግዲህ እንዳያችሁት በጣም ቆንጆ ነው። ቀምሾ ደግሞ ምን እንደሚመስል እነግራችኋለሁ። ፓስታ እንቁላል ምናምን አለው ብላችሁ ለጠየቃችሁ የሌለውን ፈልገን መግዛት ይኖርብናል። በጾም ጊዜ ለመጠቀም ለምትፈልጉ እንብላ። የምን ከማቁላላት ምን ከማለት ሁሉንም ነገር ከቶ አንድ ላይ ማብሰል በጣም ትክክል ነው። በእውነት ነው የምላችሁ። በዛ ላይ ነጭ ሽንኩርቱ ስታማስሉት ስትቀላቀሉት ራሱ ስለበሰለ አታገኙትም። ራሱ እዚህ ውስጥ አሁን ነጭ ሽንኩርቱን አታገኙትም። ታሪፍ ነው በጣም። እንደምታዩት የዛሬው ቪዲዮ ይሄን ይመስላል። ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። ሁላችሁንም አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ እስከዛው ሰላም ቆዩኝ። ቲንክ ፎር ዋቺንግ ባይ